በእውነት የዳዊት ቸርነት ሜምፊቦስቴን ቤተ መንግስቱ አስገብቶታል። የእግዚአብሔር ቸርነት ሰማይን ያስገባኛል። ምን አይተ ሲሉት ልጄን ኢየሱስን ስለርሱ ስል በጣም አቅም የሌለው በጣም ደካማ የሜምፊቦስቴ አይነት እኮ ነን እኛ። ሜምፊቦስቴ እኮ እኛን እኮ በሸክም እኮ ነው ያመጡ። አረ ቸርነት ሊደረግልህ ነው ተባልን። እዛ ዓለም ቁጭ ብለን ማን ነው የሚያደርግልኝ? ንጉሱ ይፈልጋል እኔን። አረ ተሳስተ ነው ሌላ ሰው ነው አይደለም አንተን የተጠራው የቀረተ ብለህ። ስለምንድን ነው ለኔ ቸርነት የሚያደርገው? ስለ ኢየሱስ ብሎ ደግነ ብሎ አይደለም፣ ጥሩነ ብሎ አይደለም። መሃል ላይ ኢየሱስ አለ። ስለ ኢየሱስ ብሎ እግዚአብሔር ቸርነት ሊያደርግልን ነው ና ተብለሃል ሲሉን መተን ነው ገብተን የቀረን። ሁለተኛ ሳሙኤል ምዕራፍ 9 ከቁጥር 1 እስከ 13 ድረስ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። ዳዊትም ስለ ዮናታን ስል ቸርነት አደርግለት ዘንድ ከሳኦል ቤት የቀረ ሰው ይኖር ይሆን በማለት ጠየቀ። በዚያን ጊዜ ከሳኦል ቤት ሲባ የሚባል አንድ አገልጋይ ስለነበር ወደ ዳዊት እንዲሄድ ነገሩት። ንጉሱም ሲባ የምትባለው አንተ ነህን ሲል ጠየቀው። እርሱም አዎን እኔ አገልጋይህ ነኝ አለ። ንጉሱም የእግዚአብሔርን ቸርነት እንዳደርግለት ከሳኦል ቤት የቀረሰው የለምን ሲል ጠየቀው። ሲባም ለንጉሱ እግሮቹ ሽባ የሆኑ አንድ የዮናታን ልጅ አለ ብሎ መለሰለት። ንጉሱም የት ነው ያለው ብሎ ጠየቀ። ሲባም ሎዶባር በተባለ ስፍራ በአሚኤል ልጅ በማኪር ቤት ይገኛል ብሎ መለሰለት። ስለዚህም ንጉስ ዳዊት ሜምፊቦስቴን ከአሚኤል ከማኪር ቤት ከሎዶባር ልኮ አስመጣው። የሳኦል ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት በመጣ ጊዜ አክብሮቱን ለመግለጥ ለጥ ብሎ እጅ ነሳ። ዳዊትም ሜምፊቦስቴ ብሎ ጠራው። እርሱም እነሆ አገልጋይህ አለው። ዳዊትም አትፍራ፣ እኔ ስለ አባትህ ስለ ዮናታን ስል በእርግጥ ቸርነት አደርግልሃለሁና የአባትን የሳኦልን ምድር በሙሉ እመልስልሃለሁ፣ ዘወትርም ከማዕዴ ትበላለህ አለው። ሜምፊቦስቴ ለጥ ብሎ እጅ ነሳና እንደ ሞተ ውሻ ለምቆጠር ለእኔ ይህን ያህል የምታደርግልኝ አገልጋይህ ኧረ ማነኝ አለ። ከዚያም ንጉሱ የሳኦልን አገልጋይ ሲባን ጠርቶ እንዲህ አለው፣ የሳኦልና የቤተሰቡ የሆነውን ሁሉ ለጌታ የልጅ ልጅ ሰጥቼዋለሁ። አንተም ልጆችና አገልጋዮች የጌታችሁን የልጅ ልጅ የሚበላውን እንዲያገኝ መሬቱን እረሱለት፣ ምርቱንም አግቡለት። የጌታ የልጅ ልጅ ሜምፊቦስቴ ግን ምንጊዜም ከማዕዴ ይበላል። በዚያን ጊዜ ሲባ 15 ወንዶች ልጆችና 20 አገልጋዮች ነበሩት። ከዚያም ሲባ ንጉሱን ጌታዬ ንጉስ አገልጋዩን ያዘዘውን ሁሉ አገልጋይ ይፈጽመዋል አለው። ስለዚህ ሜምፊቦስቴ ከንጉሱ ልጆች እንደ አንዱ ሆኖ ከዳዊት ማዕድ ይበላ ነበር። ሜምፊቦስቴ ሚካ የተባለ አንድ ትንሽ ልጅ ነበረው። የሲባ ቤተሰቦች በሙሉ ሜምፊቦስቴን ያገለግሉት ነበር። ሜምፊቦስቴም ሁልጊዜ ከንጉሱ ማዕድ ስለሚበላ ይኖር የነበረው በኢየሩሳሌም ነው። 2 እግሮቹም ሽባ ነበሩ። ጌታ የተመሰገነ ይሁን። የአምላካችን እግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን። ያነበብነው የሁለተኛ ሳሙኤል ምዕራፍ 9 ሁለተኛ ሳሙኤል ምዕራፍ 9 ላይ ከቁጥር 1 ጀምሮ እስከ 13 ድረስ ያለውን ነው አብረን። ንጉስ እኮ ነው፣ በእስራኤል ላይ ንጉስ እኮ ነው። በእግዚአብሔር ርስት ላይ አለቃ ነው። አጋንንት ይመጣል። ውርር ሲያደርገው ሳውል ቂሪር ሲል ሮጥ ይሉና የሳኦል እንትኖች ዳዊትን ያመጡታል። ዳዊት እንትን ውስጥ ነው፣ የሆነ እንትን ውስጥ ነው ከበጎቹ ጋር ምናምን። ና ትፈልጋለህ ቤተ መንግስት ተብሎ የሮጣ ሲሄድ ምንድነው ጦርነት ነው ይላል ዳዊት እንትኑን ይዞ። አይ ጦርነት አይደለም አጋንንት ነው። አጋንንት ነው ሲሉት አጋንንት በወንጭፍ አይወድቅም። ጎልያድ ነው በወንጭፍ የሚወድቀው፣ አጋንንት በዝማሬ ነው። ከዛ በገናውን በደረደረ ጊዜ ክፉ መንፈስ ከሳኦል ይርቅ ነበር የሚል ቃል አለ። ከዛ አጋንንቱ ከሄደለት በኋላ ሳኦል እንደገና ክፉ ይሆናል እና ብልክ መንፈሱ ሲርቅ ዳዊትን አይፈልገው እና ያኔ የተያዩት ያኔ ነው። አንዲት ነፍስ ነበረቻቸው ይላል። በጣም ተያያዙ። ከዛ በኋላ ሚስጥር ሁሉ
ባይዘው ቆላው ላይ እንገናኝ ያለ እየቀጠረው ሚስጥር ይነግረዋል። የሚሊተሪ ስትራቴጂ ማለት ነው የሚነግረው። አባቴ ሊገል በዚህ በኩል ይወጣል ጠብቅ ራስን ይሏል። በዚህ መንገድ እግዚአብሔር ዳዊትን ብዙ ጊዜ በዮናታን በኩል አድኖታል። እና አሁን ዮናታን ገባው። እግዚአብሔር በሱ እጅ ተጠቅሞ ዳዊትን ብዙ አድኖታል። ከዚህ በኋላ ግን እግዚአብሔር አብሮት የቆመ ሰው ነው ዳዊት። ትነግሳለህ፣ ቸርነት አድርግልን እባክህ ሲለው ቃል እንገባባ አለው። ልብስ ተቀያየሩ። እንግዲህ ዮናታን ሊሰጠው የሚችለው ሮያል ቤልት ነው። የንጉሱ የበኩር ልጅ ስለሆነ ባይዘዌ ህጋዊ ወራሽ ነው። የዙፋኑ ህጋዊ ወራሽ ነው። የዙፋኑ ህጋዊ ወራሽ ሆኖ ለዳዊት እንደዚህ ይላል፣ አንተ ነህ የምትነግሰው አለው። አባቴም አይነግስም እኔም አይደለሁም፣ አንተ ነህ የምትነግሰው። እኔ ነኝ ሌጋሊ እንትኑ የሚፈቅደው ለኔ ነው። አዎ በፍጹም እኔ አልነግስም፣ እግዚአብሔር ካንተ ጋር ነው፣ አንተ ነህ የምትነግሰው። ስለዚህ እባክህ ቸርነት አድርግልኝ ሲለው ኪዳን እናድርግ ሲለው ዮናታን የሰጠው ባይዘው ኦቶሪቲ ጭምር ነው፣ ህጋዊ ወራሽነትን ጭምር ነው። አውልቆ ቤልቱን ሰጠ። ዳዊት ደግሞ ሊኖረው የሚችለው ጠፍርና እንትን ነው፣ ወንጭፍ። ተቀያየሩ፣ ኪዳን አረጉ፣ ተለያዩ፣ ሄዱ። በቃ ጦርነቱ ጦፈ። እንደምታውቁት ከፍልስጤም ጋር በነበረው ጦርነት ሳኦልም ዮናታንም በአንድ ቀን የሞቱት። በኋላ ላይ የዳዊት ቤት እያየለ መጣና ዳዊት በጣም ግዙፍ ሆነ። በጣም ከባድ ጦርነት ስለነበር ከሳኦል ቤት የቀረ እስከማይኖር ድረስ ብዙ ሰው ሞተ ከሳኦል ቤት። በኋላ ዳዊት ዙፋኑ ሲደላደል ምንድነው የሚለው? ዳዊትም ስለ ዮናታን ስል። አሁን ሜምፊቦስቴና ዳዊት የተያዩት የዚህ ቀን ነው። አያውቀው ቸርነት የሚያደርግለት ስለ ዮናታን ብሎ አይ ሪሜምበር አለ። እዛ ምድረ በዳ ላይ ማንም አጠገቤ በሌለበት ሰዓት አምኖብኝ ከኔ ጋር ቆሞ እግዚአብሔር በላይ ላይ ያስቀመጠው ነገር አውቆ እባክህ በነገስክ ጊዜ ቸርነት አድርግልኝ ብሎኛል። ዛሬ ወንበር ላይ ተቀምጬ ዙፋኔ ሲዘረጋጋ እግዚአብሔር በምድር ላይ ካሉ ነገስታት ሁሉ በላይ ከፍ ሲያደርገኝ አልረሳውም። ከዮናታን ቤት የቀረሰው አለ ወይ? ምን ልታረግ ንጉስ ሲሉት ስለ እግዚአብሔር ያንን ቸርነት እማደርግለት። እኔ ቸርነኝ አላለም ዳዊት፣ የእግዚአብሔርን ቸርነት ነው ማረጋው። የኪዳን ባለቤት እግዚአብሔር ስለሆነ ቸርነት የሚያደርግ እግዚአብሔር ስለሆነ እኔ ዳዊት ቸር አይደለሁም፣ የእግዚአብሔርን ቸርነት ግን አድርግለት ዘንድ ስለ ዮናታን ስል ከሳኦል ቤት የቀረሰው አለ ብሎ ያወራው ዳዊት ዙሪያው ላይ ላሉ ወታደሮች ነው ያወራው። በጣም ለሚጠጉት ኢታማጆር ሹም ምናምን ነው ያወራው። ማን አለ ሲል ቶሎ ብለው ዳዊት ዙሪያ የነበሩ ትልቅ ሰዎች ማን ነው ስሙ? ሲባን ያውቁታል። ከሳኦል ሰራዊት መካከል የተረፈ ሰው ነው። እና ሮጦ ሄዶ ለሲባ እንደዚህ ያሉት፣ ንጉሱ እንደዚህ ብሏል፣ ከሳኦል ቤት ስለ ዮናታን ስል ቸርነት ማረግለት የተረፈ ሰው አንድ አለ ወይ እያለ ነው፣ ናስቲ ንገረው ለንጉስ ብለው መጽሐፍ እንደዚህ ይላል። ለሲባ ነገሩት። ሲባንም ይዘውት ወደ ቤተ መንግስት ሄዱ። ሲባን እየጎተቱ ይዘው ንጉሱ ፊት አቆሙት። ሲባ ቆመ። አዩ ንጉስ ዳዊት ያስፈራል። በሙሉ አይነህ አታየው። ዝም ብሎ ንጉስ ብቻ አይደለም፣ እግዚአብሔር ቀብቶ ያነገሰው ሰው ነው። ቀጥሎ ጦረኛ ነው። ምንም ነገር በፊቱ አይቆምም እና በእኩል አይነህ አታየው። ሲባ የሳኦል የቅርብ ሰው ነው። ዳዊት ፊት ግን መቆም አይችልም። አንገቱን ዝቅ አድርጎ ሲጠጋው ንጉስ እንደዚህ አለው፣ ሲባ የምትባለው አንተ ነህ አለው። አዎ እኔ ነኝ አይደለም ያለው፣ አዎ አገልጋይህ ነኝ አለው፣ ባሪያህ ነኝ። ዳዊት ቀጥሎ ምን እንደሚያደርግ አታውቅም። ስለዚህ ቢሃምብል ዮርሰልፍ ነው። አዎ ባሪያህ። መጽሐፍ ቅዱስ ላይ ያሉ ሰዎች እኮ እኔ ቅባቱ ይሁን ካራክተራቸው ይሁን አንዳንዴ ኤልያስ አሁን በሰላም አይደል ውረድ ያሉት። እኔ በእውነት እኮ ንጉስ ይፈልጋል ውረድ፣ ምን ችግር አለ? አሁን ከቤተ መንግስት የሆነ ሰው መጥቶ እናንተን ትፈልጋለህ ቤተ መንግስት ቢልህ በስነ ስርዓት አልጠራኸኝምና ብለህ እሳት ወርዶ ይብላ ይባላል አይደል? ፕሮፐርሊ አፕሮች አላረከኝም እኮ ነው። አልወርድም እሳት ወርዶ ይብላ ሲል ጥርግ፣ ሁለተኛው ሲል ጥርግ፣ ሶስተኛው ሰው ያን ብሎ ነው ጌታዬ ሆይ ፈቃዶት ከሆነ እንደሱ አይደለም። በቃ ፈቃደኛ ከሆንካሉ። ምክንያቱም አይ ቲንክ ሰውየው ዞር ሲል እዛ አካባቢ እሳት ያቃጠለው ሳር ምናምን አይቷል። 102 ሰው በአገር ሰላም የትም አይሄድማ።
አሁን ዳዊትም ገባ በጣም የጦር ሰው ነው ውደቅበት ሊል ይችላል ብዙ ጊዜ አንደኛ ሳሙኤል ሁለተኛ ሳሙኤል ላይ ካያችሁ አለው የሆነ የማይሆን ነገር ሲሉት በቃ ውደቅበት ዞር አድርገው ወደቁበት ውደቅበት ታውቃለች አይደል ውደቅበት አይደለም በጣም ጦረኞች ናቸው እግዚአብሔር ግን በእነሱ ውስጥ አልፎ በጣም እስራኤልን ከብዙ ነገር ታድጎ በሙሴ በኩል የተናገረውን የተስፋ ቃል ፉልፊል ያደረገው በዳዊት ዘመን ነው ቀኝ እጁን በወንዝ ላይ ግራ እጁን በባህር ላይ ያስቀምጣል የተባለው እኮ ዳዊት ነው የእስራኤል ግዛቷ ከኤፍራጥስ ጀምሮ እስከ ሜዲትራኒያን ነው ዳዊት ነው ባይዞ የያዛት ማንም ንጉስ ይሄንን እንተና አቺቭ አላረገም ዳዊት ግን ግራ እጁን ኤፍራጥስ ላይ ያደረገ ቀኝ እጁን ሜዲትራኒያን ላይ ያደረገ በጣም ግዙፍ ነበር ግዛቱ እና ሰውየው በጣም ኃይለኛ ነው እና ሲባ በእኩል አይኑ አያየው አገልጋይ እኔ ነኝ ሲለው አንተ አገልጋይ ነህ አለው አዎ ከሳኦል ቤት አለው እሺ ስለ ዮናታን ስል ቸርነት ማደርግለት የቀረሰው አለ አለው አንድ ሰው አለ አለው በጣም ከባድ የሆነ ጦርነት ስለተከናወነ የተረፈ ላይ ኖር ይችላል ነው አንድ ይቀራል ሲለው ሲባ እንደዚህ አለው አዎ ጌታዬ የዮናታን የበኩር ልጅ የነበረው እግሮቹ መሄድ የማይችለው ሜምፊቦስቴ የተባለ አንድ የቀረሰው አለ ዳዊት እንደዚህ አለ አምጣው ቸርነት ላርግለት አያቀው ዛሬ ነው ያየው ለምን እንዳትለው ስለ ዮናታን ስል ሜምፊቦስቴ በጣም ጥሩ ጸባይ ነበረው የሚል ጥቅስ ነው ያላየው እንዴት ያለ ሰው ነው የሚል ጥቅስ ነው ያላየው ምንም ሊሆን ይችላል ቸርነት እየተደረገ ያለው ስለ ዮናታን መሐላ የገባለት ሰው ይያለ ያንን ሰው ብሎ የተገባ ኪዳን አለ ያንን ኪዳን ማስተዋወስ አለብኝ የዮናታን አይነት ጄኒው ሰው የለም ስለ መልካምነቱ እኔና እሱ በእግዚአብሔር ፊት ኪዳን ገብተናል ይሄንን ኪዳን አስተውሼ ነው 20 ዓመት አልፏል ይሄም ልጅ በ5 ዓመቱ ነው ወድቆ ባይዘው እግሩ መሄድ የማይችለው በ5 ዓመቱ ነው ሁለተኛ ሳሙኤል ምዕራፍ 4 ቁጥር 4 አንብቡ እናንተ የ5 ዓመት ሕፃን እያለ አባቱ ሳኦልና አባቱ ዮናታንና አያቱ ሳኦል ሲሞቱ ከሞቱ በኋላ የዳዊት ሰራዊት እየመጣ መሆኑ ሲሰማ ሞግዚቱ ናት አዝላው ስትሮጥ ወንዝ ስትሻገር ሾልኮ ወደቀ ልጁ ከወደቀ በኋላ መራመድ አይችልም እነዚህን ሁሉ ዓመታት ተቀምጧል መራመድ አይችልም የት ነው ያለው አለው በሎዶባር በማኪር ቤት ነው ያለው አለው ማኪር በጣም ጥሩ ሰው ነው ባይዘው ማኪርን በኋላ ላይ ሄዳችሁ ዛ ምዕራፍ 17 ላይ ታገኙታላችሁ ዳዊትና አቤሴሎም ሲጣሉ ለዳዊት ትልቅ ቸርነት ያደረገለት ባይዘው አንዱ ማኪር ሎዶባር ያለው ማኪር ነው በኋላም ላይ ተጠቀሰው ሰውየው ስሙ ሲባም ባይዘው በጣም ጥሩ ሰው ነው ከደጋግኖ በኋላም ላይ ይቀጥላሉ ሰዎቹ ማኪር ቤት ነው ያለው ሎዶባር ኢቭን የሚኖርበት የራሱ ቤት የለውም የንጉስ ልጅ ነው አምጣዋለው መጣ እኔ አንዳንድ የመጽሐፍ ቅዱስ ክፍል መቼስ መሳል ይከብዳል አስባችኋል መሄድ አይችልም ይዘውት መጡ የንጉስ የልጅ ልጅ ነው እና የበኩር ልጅ ነው እና ሜምፊቦስቴን ያየ ዳዊት ዮናታን ይታየዋል ውስጥ ሜምፊቦስቴ አለ መጽሐፍ እንደሱ ነው የሚለው ጠራው ይላል ሜምፊቦስቴ አለ ዮናታን ነው አይኑ ውስጥ ያለው ዳዊት ዮናታንና ዳዊት እንደ አንዲት ነፍስ ያክል ነበር የሚዋደዱት ይላል አስባችኋል የዳዊት ስሜት ሜምፊቦስቴን ሲያየው ድብልቅልቅ ነው የሚልበት ከዮናታን ጋር የሄዱት እነዛ ማንም ከዳዊት ጋር ሳይኖር ከቤተ መንግስት አጠገብ የነበረ ልጅ ኪንግ አጠገቡ ኖሮ አንተ ነህ የምትነግሰው እያለ የተደረገለትን ያን ሁሉ ቸርነት ዳዊት ያስበዋል እና ዳዊት ለሜምፊቦስቴ ያቀረበለት ኦፈር ባይዘው ኖርማል አይደለም ማንም ለማንም ሊያረጋው አይችልም ለልጆቹ ዳዊት ሊያረጋው አይችልም ዘመንን ሁሉ ከማዕዴ ብላ አለው የሆነ ቀን አትወጣም ከኔ ቤት አለው ለምን ሲለው በቋንቋ ላብራራው እማልችለው ልመልሰው እማልችለው ቸርነት በዮናታን በኩል ለኔ ተደርጓል ይታየኛል አንተ ውስጥ ዮናታን አለው ሜምፊቦስቴ ይላል አይደል እግሩ መሄድ አይችልም በደረቱ ለጣለ ይላል ዳዊት ጋር ሲመጣ እኔ ውስጤ ነው የሚነቃነቀው በጣም ኢሞሽናል ነው አይደል መሬት ላይ በደረቱ ለጣለ
መጽሐፍ ሲናገር ምን እንደሚለው ለዳዊት ያለውን ክብር ለማሳየት ሲል ዳዊት ፊት ቁጭ ሲያደርጉት ሜምፊቦስቴ ለጥ አለ። ልጄ ሆይ አለው ዳዊት። ልጄ ሆይ አለው። አቤት አትፍራ፣ ስለ ዮናታን ስል ቸርነት አደርግልሃለሁ፣ የአባትን የሳኦልን ምድር በሙሉ ላንተ ሰጣለሁ። በዘመናቸው ሁሉ እያረሱ ባንተ ዙሪያ ላይ ያለውን እንዲያከማቹ ሲባንና ቤተሰቦቹን አገልጋዮቹን በሙሉ አዝዣለሁ ዛሬ ሲለው ሜምፊቦስቴ እንደዚህ ያለው ከለጥ ካለበት አይነሳም። እንደ ሞተ ውሻ ለምቆጠር ለኔ በአንተ ቤተ መንግስት ተጠርቼ መታየት በስሜ አንተ እኔን መጥራት ንጉስ ዳዊት ሜምፊቦስቴ ብሎ መጥራት ይሄ ሳያንሰኝ እንደገና የአባትን የሳኦልን ድርሻ በሙሉ እንካ እንደገና ይሄ ደግሞ እኔ አይገባኝም አለ። ይሄም ሳያንሰኝ እስክትሞት ድረስ ገበታዬ ላይ ከልጆች መካከል እንዳንዱ ሆነ ሁሉ ጊዜ ቁጭ ብለ ብላ። አው እኔ እኮ እንደሞተው ውሻ የምቆጠር ሰው ነኝ። ማኪር ቤት ስቀመጥ እኮ ምናልባት ሲባ አንዳንዴ ነው የሚመጣው። ምናልባት አንዳንድ ሰዎች ዞሮ ለእውነቱን ነው እንደሞተው ውሻ የምቆጠር ነኝ። ትክክል ነው። ፌቨር ያረኩል አይደለም ስለ ዮናታን ስል ነው። ነገ ቆጥረ እንድትመልስልኝ ጉለት አይደለም። የተዋለልኝ ነገር አለ፣ የተገባ ኪዳን አለ። ያንን እያስታወስኩ ነው። አንድም ቀን እንደ ውለታ ቆጥረ እንዳትፈራ፣ አትፍራ፣ አይዞ። ክብር ለኢየሱስ ይሁን። ቆናቸው ቸርነት ተደርጎልን ነው እዚህ ያለው በሉት እስቲ። በፍጹም መልካምነታችን አይደለም። ዘዳግም 9 ላይ ነው እግዚአብሔር መጥቶ ለእስራኤል የተናገራት ትገባለህ አለውና ስለ መልካምነት ግን አይደለም አላቸው። ስለ ደግነትና በጽድቅ ግን ስለኖርክ አይደለም አለ። ታዲያ ሲሉት ለአብርሃም ለይስሐቅና ለያዕቆብ የገባሁትን ያንን ኪዳን አስታውሼ አለ እግዚአብሔር። እስራኤል ምን አይነት ነው ባህሪው? አንዳንዴ አንገተ ደንዳና ነው፣ አንዳንዴ አስቸጋሪ ነው፣ አንዳንዴ ደስ ካለው ያመልካል፣ አንዳንዴ እምቢ ይላል። በጣም አስቸጋሪ ነው። እግዚአብሔር መጣና እንዲህ አለ፣ የተናገርኩን ምድር ትገባለህ። ቅጥራቸው ሰማይ ጠቀስ ነው፣ ሰዎቹ የማይሞከሩ ናቸው። እሰጥሃለሁ፣ ድል አድርገህ ትወርሳለህ። እግዚአብሔር ሆይ እንዴት? ስለ ጽድቅ አይደለም፣ ጽድቄ ነው እንዳትል። ስለ ቅድስና አይደለም፣ እሱን አይደለም። እኔ ያየሁት አንተን አይደለም። አዎ ለአብርሃም ለይስሐቅ ለያዕቆብ ኪዳን አለኝ። ያንን ኪዳን አስታውሳለሁ፣ አረሳም ኪዳኔን። የእግዚአብሔር ቸርነት በመካከል የታየ ስላለ እግዚአብሔር መሃል ላይ ሌላው ላይ እንዳይፈርድ የሚከለክለው ነገር መሃል ላይ ስላለ ስለነዚህ ሲል እግዚአብሔር ቸርነት እያደረገ ኖረ። ዳዊትም ያለው የእግዚአብሔር ቸርነት ነው አለ። እኔ ላረግ አልችልም፣ እግዚአብሔር ግን እንደዚህ አይነት አምላክ ነው። ከእግዚአብሔር ያየሁትን ነው የማረገው። እግዚአብሔር ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ሲል ያደርጋል። እኔ ስለ ዮናታን ስል። ክብር ለአምላካችን ለእግዚአብሔር ይሁን። አንድ በጣም አስገራሚ ቃል አለ ሉቃስ 22 ላይ እናንብበው። ሉቃስ 22 ላይ ምንድነው የሚለው? ይኸውም በመንግስቴ ከማዕዴ እንድትበሉና እንድትጠጡ ደግሞም በዙፋን ላይ ተቀምጣችሁ በ12 የእስራኤል ነገር ላይ እንድትፈርዱ ነው አላቸው። ማንን ነው ኢየሱስ እንደዚህ የሚለው? አሳ አጥማጅ፣ ቀራጭ፣ ፈሪሳዊ ዞር ብሎ ሊያየው የማይችል በማህበረሰቡ መካከል እከሌ ተብሎ ስሙ ሊወጣ ሊጠራ የማይችለውን ጴጥሮስን፣ ማቴዎስን፣ ያዕቆብን ምናምን ደርድሮ በመንግስት
ከኔ ጋር አብራችሁ በማዕድ ትቀመጣላችሁ። መቼ? ለዘላለም። ይህን ቸርነት ይደረጋል ሰማይ። ማን ነው ይህን ቸርነት የሚያደርገው? አብ። ጴጥሮስ የትኛው ጽድቁ ነው በእግዚአብሔር ማዕድ ላይ እንዲቀመጥ የሚያደርገው? ስለ ኢየሱስ ሲል እግዚአብሔር ኢየሱስን መሃል ላይ አይቶ ጥላውን የሚባል አንድ ኢትዮጵያዊ ማዕድ ላይ ያስቀምጣል። እከሌ ከሌ ከሌ የሚባሉ የኋላ ታሪካችን ቢታይ ባይዘዌ ከየትም እንምጣ የመጣ ነው ከዓለም ነው። አንዳንድ ሰው በጣም ከጥሩ ቦታ ነው የመጣሁት ይላል። አንድ አይነት ነው ባይዘው። ከጌታ ቤት ውጭ ያለው ጨለማ በሙሉ ድቅድቅ ነው። ገርበብ ያለ ጨለማ የለም። ሊነጋ ሲል የሚባል ጨለማ ዓለም ላይ የለም። በሙሉ ድቅድቅ ያለ ጨለማ እንዲህ ቢወጉ አይታይም። ቸርች ደግሞ ትንሽ የሚባል ብርሃን የለም። እኩለ ቀን ላይ ነው ያለ ነው። እስቲ አሜን በሉ። ከድቅድቅ ጨለማ ወደሚደነቅ ብርሃን ነው የመጣ ነው። እና እነ ጴጥሮስን እንግዲህ ጴጥሮስ አሳ አጥማጅ ነው። የባሰ ኃጢአተኛ አለ ቀራጭ፣ የባሰ ኃጢአተኛ አለ ቀራጭ አሉ። ቀናተኛ ምናምን ሽፍታ ምናምን አለ። ሰበሰባቸውና በማዕዴ ከኔ ጋር ትቀመጣላችሁ አለ። የት? ሰማይ። ቀጥሎ ዙፋን ላይ ትቀመጣላችሁ አለ። ኢየሱስ ጌታ ነው። በእውነት የዳዊት ቸርነት ሜምፊቦስቴን ቤተ መንግስቱ አስገብቶታል። የእግዚአብሔር ቸርነት ሰማይን ያስገባኛል። ምን አይተህ ሲሉት ልጄን ኢየሱስን ስለ እርሱ ስል እማስታውሰው ነገር አለኝ ይላል እግዚአብሔር። እኔን ሲያይ ኢየሱስን ያያል አይኔ ላይ። በጣም አቅም የሌለው በጣም ደካማ የሜምፊቦስቴ አይነት እኮ ነን እኛ። ሜምፊቦስቴ እኮ እኛ ነን። እኛን እኮ በሸክም እኮ ነው ያመጡን። አረ ቸርነት ሊደረግልህ ነው ተባልን። እዛ ዓለም ቁጭ ብለን ማን ነው የሚያደርግልኝ? ንጉሱ ይፈልጋል እኔን። አረ ተሳስተ ነው ሌላ ሰው ነው አይደለም አንተን የተጠራው የቀረተ ብለህ። ስለምንድን ነው ለኔ ቸርነት የሚያደርገው? ስለ ኢየሱስ ብሎ። ደግነ ብሎ አይደለም፣ ጥሩነ ብሎ አይደለም። መሃል ላይ ኢየሱስ አለ። ስለ ኢየሱስ ብሎ እግዚአብሔር ቸርነት ሊያደርግልን ነው። ና ተብለሃል ሲሉን መተን ነው ገብተን የቀረን። ዛሬም ተጠርታችሁ የመጣችሁ ካላችሁ ማዕዱ ዙሪያ ላይ እንድትሆኑ በእውነት እዚሁ ነው የምናስቀረው። በጣም ነው የሚደንቀኝ ንጉሱ። ከልጆቼ እንደ አንዱ ትሆናለህ። እስከ መቼ ነው ንጉስ እንዳይል ሁል ጊዜ ከኔ ጋር አለው። ልጆቼ አጠገብ ተቀመጣል እንጂ ከልጆቼ ጋር አይደለም ያለው፣ ከኔ ጋር። ግንኙነቱ የኔና ያንተ ነው አለው። ከኔ ጋር ነው ማዕዴ ላይ የምትቀመጠው። መኖሪያ ሎዶባር አይሆንም ከዚህ በኋላ። ኢየሩሳሌም ቤተ መንግስት ከኔ ጋር ነው አለው። ሜምፊቦስቴ ገባ አይወጣም ከዚህ በኋላ። በጣም የሚገርመኝ ግን እኔ አንድ ሳነበው በጣም የሚገርመኝ ቃል የሚበላውን ወደ ጎተራው አስቀምጡለታልና ዘመኑን ሁሉ ከማዕዴ ይበላል አለ። እንትኑ አይጋጭም። የሚበላውን ጎተራ አስገቡለት አለ። እሺ እንለፋለን ብለው ሊያርሱ ሊሄዱ ሲሉ እሱ ግን ሁሌ ከኔ ማዕድ ነው የሚበላው አለ። ሪዘርቭ ባይበላው የሚቀመጥለት እግዚአብሔር እኮ ቸር ከሆነ እኮ በቃ ከተመ። ባትነካው ራሱ ለሱ ተብሎ ይቀመጥ። ክብር ለኢየሱስ ይሁን። ከኔ ይበላል ዘመኑን ሁሉ። የሚበላው አስቀምጡለት። ዝም ብሎ ይየው። አሰብ ቤተ መንግስት የበላ ሰው መቼስ የባይሰበሰበው ነው አይበላም ሞቶ። እሺ አይለውም። መቼስ ቸርች ለመዳ ዓለም ሄዶ ምንም። ክብር ለኢየሱስ ይሁን። ከንጉስ ገበታ ላይ ተቀምጠናል። እግዚአብሔር ይሄንን ያደረገው ኪዳኑን አይቶ ነው። መሃል ላይ የገባ ልጁን አይቶ ነው። አንድ ቃል በእውነት አንድ ቃል እናንብብና ከዛ ልጨርስ። አንድ ቃል እናንብብ እስቲ። ሉቃስ ወንጌል ላይ እዚሁ ሉቃስ ወንጌል ላይ ምዕራፍ 1 ላይ ሂዱ እስቲ። ሉቃስ ወንጌል ምዕራፍ 1 ላይ እንሂድና ዘካርያስ የሚባለው የዮሐንስ አባት በመንፈስ ቅዱስ ተሞልቶ የተናገረው ቃል ነው። እናንብበው። ላንብብላችሁ ከቁጥር 68 ጀምሮ ምዕራፍ 1 ከቁጥር 68 ጀምሮ ያለው ላንብብላችሁ። እንደዚህ ይላል። የእስራኤል አምላክ ጌታ ይመስገን መጥቶ ሕዝቡን ተቤዥቷልና በባሪያው በዳዊት ቤት የድነትን ቀንድ አስነስቶልናል። ይህም ጥንት በቅዱሳን ነቢያቱ አፍ እንደተናገረው ማዳኑም ከጠላቶቻችንና ከተጻራሪዎቻችን ሁሉ እጅ ነው። ይህንንም ያደረገበት የእግዚአብሔር ምክንያቱ ምንድነው ሲሉ ለአባቶቻችን ምሕረቱን ለማሳየት ቅዱስ ኪዳኑን ለማስታወስ
ለአባታችን ለአብርሃም የማለውን መሐላ ለማሰብ ነው። ለማስታወስ ለማሰብ ሲል እግዚአብሔር አስቀድሞ የገባው ኪዳን አለ፣ የማለው መሐላ አለ። አዎ እግዚአብሔር ይሄንን ትውልድ ጎብኝቶ ቤዛ ያደረገው እግዚአብሔር ሲጎበኘው ከሰማይ ወርዶ ጎበኘን አለ ዘካርያስ። ዘካርያስ ይሄንን ትንቢት የተናገረው መቼ ነው? ዮሐንስ ተወልዶ የመጀመሪያ ቀን አፉ ሲከፈት ዘካርያስ ዲዳ ሆኖ ነበር እንደምታስተውሱት። ልክ አፉ ሲከፈት ትንቢት ተናገረ። ትንቢት መናገር ሲጀምር ግን ስለ ልጁ ስለ ዮሐንስ አይደለም መጀመሪያ የተናገረው። እግዚአብሔር ጎብኝቶ ቤዛ አደረገ አለ ዮሐንስን እያየ። እግዚአብሔር እንዴት ነው ጎብኝቶ ቤዛ ያደረገው? ማዳን ሊያደርግልን ነው ከጠላቶቻችንና ከወደረኞቻችን እጅ። በምን ምክንያት? ለአብርሃምና ለዘሩ የገባውን ኪዳን የማለውን መሐላ እያሰበ። እግዚአብሔር ለምንድን ነው ይሄን ቸርነት የሚያደርገው? ትዝ እያለው። ትዝ ይለዋል። ታውቃለህ ሰማይ እግዚአብሔር ለአብርሃምና ለዘሩ የገባውት ቃል አለ። አዎ ይሄ ትውልድ ይታሰብ ሲል እግዚአብሔር አዲስ ኪዳን ላይ ያሰበን ኢየሱስ ልኮ ነው። ላስታውስ ኪዳኔን አለ። አዎ ቸርነት ላርግላቸው። እንዴት ነው የምታደርገው? ዳዊት ለሜምፊቦስቴ እንዳደረገው ገበታዬ ዙሪያ ልሰበሰባቸው ነው። ታዲያ ይሄ ሁሉ የማይቆጠር ሕዝብ፣ ይሄ ሁሉ በኃጢአት የተያዘ ሕዝብ እንዴት አድርጎ ቅዱስ ገበታ ላይ ይቀመጣል? ኢየሱስን ልኬው መሐላ ላይ ያስገባውና እርሱ መስቀል ላይ ይሞታል፣ በእሱ አማካኝነት ወደ እኔ ይመጣል ነው። ገበታዬ ላይ ስለ እሱ ስላስቀምጣቸዋለሁ። ኪዳን ግን የገባውት ቀድሜ ነው ለአብርሃም። እግዚአብሔር ይህን ኪዳን ያስታውሰው ምናልባት ወደ ኋላ በጣም ብትሄዱ ከሆነ ከ2000 ዓመት በኋላ ነው ትዝ ያለው። ትዝ አለኝ አለ። መቼ ነበር? የዛሬ 2000 ዓመት። ታዲያ በቃ ሂድና ይዛቸውና ብሎ ኢየሱስ መስቀል ላይ ሲሞት ኪዳን ገብቼ ነበር፣ ስለ ኢየሱስ ስል ኑ ተሰብሰቡ አለና እግዚአብሔር በማዕዱ ዙሪያ ሰበሰበን። ከዛ በኋላ ነው አይደል ስለ ዘካርያስ ስለ ዮሐንስ የተናገረው። አንተ ሕፃን አለው። ትንቢቱን ሲጨርስ ዮሐንስ ያለቅሳል ኤልሳቤጥ እጅ ላይ። አንተ ሕፃን አለው። አቤት አይልም፣ ዝም ብሎ አይኑን ያያል። ልጁ ለነገሩ እናቱ ወደ ውስጥ ነው መንፈስ ቅዱስ የተሞላው፣ ቀላል ልጅ አይደለም። አባቱ እንደዚህ አይኑን ያያል። ሰውየውም ደግሞ 9 ወር ሙሉ አልተናገረም። አለመናገር ምን ያህል ከባድ እንደሆነ ማይሆን የዘካርያስ የተከፈተለት ቀን ይሁት ያወራው ነገር ብዛት። እኛ እኮ ስለምን ተነፍስ ነው ባይዘይ። እና አንተ ሕፃን አለው። ሲያየው የልዑል ነብይ ትባላለህ አለውና ጌታ በቀባው በእርሱ ፊት ትሄዳለህ፣ መንገድ ታጸዳለታለህ። ልክ አንተ እንዴት ክሱ ይመጣል አለው። ገና እኮ ኢየሱስ እኮ ማርያም ገና አልመጣችም። ዘካርያስና ማርያም ገና አልተገናኙም። የማርያም መጸነስ ገና ዘካርያስ ጋር በመረጃ ደረጃ ምናልባት ካለ እየተናገረ ያለው ግን እግዚአብሔር ሊያደርግ ያለው ነው። እግዚአብሔር ጎብኝቶ ቤዛ አረገ። የተወለደው ዮሐንስ ነው፣ ነብይ ነህ ነው። ጎብኝቶ ቤዛ ያደረገው ካንተ በኋላ የሚመጣው ነው። አዳኝ መጣልን። እግዚአብሔር ትዝ ያለው አለ ሲተነብይ ዘካርያስ ትንቢት ሲናገር እግዚአብሔር አስታወሰ። ስለ ኢየሱስ ሲል እግዚአብሔር ለዘላለም ቸርነት አድርጎልናል። የእግዚአብሔር ቸርነት ከዚህ በኋላ ይኖር ይሆን ተብሎ አይፈራም። እንዳትፈራ አይፈራም። ስለ ኢየሱስ ሲል ነው እግዚአብሔር ቸርነት ያደረገው። ስለማንም በጎነት ሲል አይደለም ያደረገው። ማናችንም ስንዘምራውን በጣም ስንዘምራውን አንዳንዴ ክብራችንን ጥለን የምንዘምራውን እንደኔ ማን ነው የኔስ ልዩ ነው። እውነት እኮ ነው። አሁን እንደኔ ማን ነው የሚያስብለን እኮ መቼስ መሬት ላይ የሆነልን ነገር አይደለም አይደል? ዘላለማችንን ስናስብ በጣም ብዙ ይገባዋል ብላችሁ የምታስቡት ሰው እያለ እግዚአብሔር ቀድሞ ለእናንተ ቸርነት ሲያደርግ እኔ እኮ አይገባኝም። ትክክል ነው፣ ትክክል ነው። የማይገባንን ነው እግዚአብሔር ያጸደቀን። የማይገባንን ነው እግዚአብሔር ያከበረን። ማን አለ መሃል ላይ? ኢየሱስ። ስለ ኢየሱስ ሲል እግዚአብሔር ለዘላለም አድኖናል። አልፈራም። ማዕዱ ዙሪያ የምቀመጠው እንደ ልጆቼ አለው። ማናቸው? ምናልባት አዲስ ኪዳን ላይ ካመጣችሁት እስራኤላውያን በጌታ አምነው እነ አብርሃም እነ ሙሴ አባቶቻችን በሙሉ በእግዚአብሔር ማዕድ ዙሪያ ሲቀመጡ እኛ ባይተዋር ሆነን ከጀርባ አንቀመጥም፣ ጎን ለጎን ነው የምንቀመጥ። አብርሃም አጠገብ ነው የምንቀመጥ። አሜን በሉ። አባታችን አብርሃም አንድም ሰማይ እግዚአብሔር ነው አባት። ሁላችንም ተመሳሳይ ነን። መሬት ላይ ነው አባታችን አብርሃም እንለው፣ እሱንም በመምጣት ስለሚቀድመን ነው።
እንጂ ሰማይ አብርሃም ራሱ ሲያይ ባይዘው እስራኤላዊ ምናምን የለም። ሰማይ ኢትዮጵያ ከየት ነው የመጣችሁት አይባልም። አንድ አይነት ነው። በአዲሱ አካል እስራኤላዊ የለ፣ አሕዛብ የለ፣ ስኩቴስ የለ፣ ግሪክ የለም። አዲሱ አካል ነው። ባይዘው ብሔር የለው፣ ዘር የለው፣ ቋንቋ የለው። ሰማይ ተመሳሳይ ነው። ቋንቋችን እኩል ነው የምናወራው፣ እኩል ነው የምናየው። የሚያሳይ የለም፣ አብሮ ተመልካች ነው። እንደ ኢየሱስ ያለ የለም። አይገባንም። አከበረን። በእውነት አይገባንም። በፍጹም አይገባንም። አከበረን። አብርሃምና እናንተ አሁን ጎን ለጎን አስባችሁታል? ጳውሎስና እኛውን ጎን ለጎን አይገባን። አከበረን። ሰማይ እንደዛ ነው። በእውነት መበላለጥ እንዳለ በጣም ብዙ የሚነግሩ ሰዎች አሉ። የለም፣ ሰማይ የለም። በክርስቶስ ደም በእግዚአብሔር ማዕድ ላይ እኩል እንቀርባለን። መሃላችን አብ አለ። ሲያየን እሚራራልን ስለ ልጁ ነው። በእውነት በምንም አጋጣሚ እግዚአብሔር ደካማውን ሰው አይመለከተውም። ኢየሱስን እያየ ቸርነት ያደርጋል። ኢየሱስን እያየ ይመግበናል። ኢየሱስን እያየ እንደዚህ ይለናል፣ አትፍራ። ምክንያቱም እንሸማቀቃለና የሆነ ቀን ያስወጣኛል። አትፍራ፣ መቼም አትወጣ። ዘመኑን ሁሉ ማዕዴ ዙሪያ ትበላለህ። እንዳትፈራ። ክብር ለኢየሱስ ይሁን። እንዳትፈራ። እግዚአብሔር ይጥለኝ ይሆን እንዳትሉ። ዳዊት እንኳን እንደዚህ ፕሮሚስ አድርጓል። እንኳን እግዚአብሔር ዳዊት እንኳን እድሜን ሁሉ ጸባይ ሊቀያየር ይችላል። ሜምፊቦስቴን እኮ ያቆም ሰውየው። ሜምፊቦስቴ ባህሪ እኮ ጥሩ ላይሆን ይችላል። ምንም ብትሆን ከማዕዴ ትበላለህ። አረ ንጉሥ የቤተ መንግስት እኮ ፕሮቶኮል ንግግር ምናምን አልችልም ሲለው አይዞህ ስለዮን አታንስል፣ እሱን አየዋለሁ። አንተ ውስጥ ትደክማለህ፣ አግዝሃለሁ። ያቀታለሁ፣ እንዲያስተምሩህ አደርጋለሁ። አቀማመጥ አስተምርሃለሁ። አየህ ሲዘጋው ሜምፊቦስቴም እግሩ ሽባ ነበር ይላል። መሄድ አይችልም ነበር ነው። አዲስ ኪዳን እንደዛ አይደለም። ኢየሱስ ሲመጣ ከነ ምናምን ትመጣለህ፣ ነፃ ያወጣል። አብሮ ሰማይ አይቀጥልም። እሱ ቆርጦ ጥሎት አብሮ ይዘል ነበር የሚል ነው ቀጥሎ የሚጻፍ። እስቲ አሜን በሏ። ኢየሱስ ልዩነቱ ነው። ዳዊት ምን ያደርግ? ዳዊት ማብላትን የሚችለው፣ ኢየሱስስ አለው ብዙ ነገር። የሁሉም ነገር ስፔር አለው። እሱ ይቀይርልሃል። ክብር ለኢየሱስ ይሁን። ደጅን ብቻ ነክቶ ጨርቅን ቀይሮ አያሳምርም፣ ውስጥንም ይቀይረዋል። ማንም ሊያስተካክል የማይችለው ነገርን ያስተካክለዋል። ከነ እንከን አያስቀምጥም፣ እንከንን ከላይ ላይ ይጥለዋል። በቃ ከነ ኃጢአታችን የሚመጡት ኢየሱስ ጋር ሲመጡስ ኃጢአት የሌለበት ይውገራት ምናምን ካለ በኋላ ተመልሳ ልትሄድ ስትል ደግመሽ አታርጊ ማለት እንዳታደርጊ ማለት አይደለም። እማታደርግበትንም አቅም ነው የሚሰጣት። አያሁን ካለው ከሳሿ ማባረር ብቻ አይደለም፣ እሷም ከዚህ በኋላ እማትከሰስበትን አቅም በቃ እድፋሙን ልብስ አውልቁ ብሎ አይለቀም፣ ንጹህ አልብሱት የሚላለ ቀጥሎ በቃ ከነ ምናምን አይተውህም። አራግፎ ቀድሶ ንጹህ አድርጎ ለመንግስቱ የሚመጥን አድርጎ በዘላቂነት በቤቱ ያኖራል። ስሙ ለዘላለም የተመሰገነ ይሁን። በእውነት በጣም የሚመጥን ሰው አልጠራም። እማይሆን የጠራው እማይሆን ጠርቶ ነው የሚመጥን የሚያደርገው። እማይሆን ንግግር የማይችል የሱን ፕሮቶኮል የሚያዛባበት የቤተ መንግስቱ የማይችል ሲጠየቅ የሚያዘበራርቅ እንደዛ አይነት እንደ የጠራው ሂዳንተ ሰይጣን ምናምን የሚባል እኮ ነው የጠራው። አንተ ሂዳንተ ሰይጣን፣ ሰው ሰይጣን ተብሎ የተገሰጸው እኮ ኢየሱስ አጠገብ። በዚህ መጠን ያሉ ሰዎችን ጠርቶ ግን ጥልጥል አድርጎ እንደ አዲስ ሰርቶ ሐዋርያው ቅዱስ ጴጥሮስ አስብሎ ያቆመዋል። ከነምናምኑ አይቀጥልም፣ ከነምናምኑ ነው የሚመጣው። አራግፎለት አይ ሲዘጋው ሽባ ነበር ብሎ አይዘጋውም። ኢየሱስ ጋር ነፃ ነው። ኢየሱስ ጋር ኮናው ደና ሆነ የሚላለው ቀጥሎ እየሮጠ ነበር ነው የሚለው ቀጥሎ። ክብር ለኢየሱስ ይሁን። ወዳጆቼ ዛሬም የእግዚአብሔር እጆች ተዘርግተዋል። ስለ ኢየሱስ ስል ቸርነት ማደርግለት ይላል እግዚአብሔር። ዛሬም ዳዊት እንደዚህ አንድ የቀረ አለ። አዎ ሲሉት አምጡት፣ ስለሱም ይታያል። አይ ሪሜምበር አለ ዳዊት። አይ ሪሜምበር ትዝ ይለኛል። እግዚአብሔር ዛሬ አያችሁ የዛሬ 2000 ዓመት ልጁ መስቀል ላይ የሞተበት ትዝ ይለኛል። ስለ ልጄ ብዬ ዛሬ ቸርነት ማደርግለት አለ ይላል።